ኮሶ ሜዳ ዝቅ ብሎ ማለት ነው። እዛ ላይ ደግሞ ዘረፋ ካዱ ዘረፋ ለምን ብር ወስደው ዱላው ለምን አይቀርም? ዱላው እኔ እኮ የሚቆረቁረኝ ገንዘቡ ዷል ደህና ነኝ ይሏል። ግን ዱላው ምን ስለሆንኩ ነው የተደበደብኩት? የተደበደበው እኮ የከተማው ዙሪያ እንጂ ከወረዳው የወጣ ጋይንት ወረዳ ላይ ሁላ ማት ያለ ለምን ጎበዝ እንፈራለን? እና ድርባ አንጀር እንሙት ግን ሰርቻ ልጆችን አሳድጋለሁ ስል ሰርቻ ልደር ሃይ ያለው ሃይ በሙሉ የመጣው እያንዳንዱ ልጁ ወይት መጥቶ ነው እኛን የሚሰርቀን? አውሮ ከተማው እየዋላ አይደለም እኛን የሚዘርፈን ነው የሚሰርቀን? ባልሆነ ነገር አገርን ነፃ አወጣለሁ የሚል ስሜት አይደለም። አገርን ነፃ ማውጣት የአካባቢው ህብረተሰብ ወንድሙን እህቱን ልቅሶ ሆኖ እንዳይመጣ የታመመ እህታችን ነፍሰ ጡር ወልዳ ልትገላገል ነፍሰ ጡር ወደ ባህር ዳር እንኳን ብትሄድ ወደ ደብረ ታቦር መጃታ እየታገተ ያለበት ዘመን ነው። ሲመጣ ሲቀጥል ደግሞ መንግስት ያቀረበውን ለህዝባችን ያቀረበውን የተለያዩ እንደ ማዳበሪያም ሌላም የሚመጡ ቁሳቁሶችን መጃተዋል። ስለዚህ እኛ ያንደዚህና የመጨረሻ መንግስት እነዚህን ሰዎች ከምድረ በዳ ያጥፋልን። እኛ ተቸንፈናል።